ባርሴሎና በጂሮና 2-1 ተሸንፏል ጋይስ። ሪያል ማድሪድ በ2 ነጥብ ላሊጋውን መምራት ጀምሯል። አይ ያማል ማለት ነው ዛሬ ባርሳን ዋጋ አስከፍሏል። ፔናልቲውን ከመሳቱ ውጭ ራሱ 1-1 ተገናኝቶ ሳተ። ለፍቷል እኮ ግን በቃ ኧረ በስመ አብ። ቀጣይ ሪያል ማድሪድ ከአይ ቲንክ ኦሳሱና ነው መቋጠር ነው እንግዲህ ጸጉሩን መላጨት ያለበት ማለት ነው። ያ የማንቸስተር ደጋፊ አይደለም ይህ ሰውዬ ነው። እንደዚህ ጸጉርህን ተብትበ ገብተህ እየተጫወትክ ምን አይነት እግር ኳስ ልትጮት ነው? ማትረባ ሰውን የተጣልክ ሰሆነ ምንም ማትረባ። ግልጽ እኮ ነው ዋንጫውን እንዲበላው የተፈለገው ሪያል ማድሪድ ነው የሚገባው ሳይሆን የተፈለገው። ይህ ምንድን ነው? ከዚህ በላይ እንዴት ይርገጠው? ወይስ እንዲህ እግሩን ሰብሮ ማንሳት ነበረበት? ፔናልቲ በመሳት ማለት ነው በጣም ነው ያበሳጨህ ላሚን ያማል። ግን ስቲል ይህ ፔናልቲ መደገም ነበረበት። ከሁለት የበለጡ ተጫዋቾች ፔናልቲው ሳይመታ ነበር ወደ ቦክስ የገቡት። የላሊጋ ዳኞች ላሊጋው አላበዛችሁትም? ቫር አታዩም? በቃ ለባርሴሎና ሲሆን ፍርዱ ሁላ ግምድል ያለ። ተቃጠልኩ። ከአትሌቲኮ ማድሪድ ሲሸነፍ እንደዛሬ አልተናደድኩም። ከምር ነው ምላችሁ። በጣም ነው የተበሳጨሁት። ተሸንፈናል 2-1። ሁለተኛው ጎል ፋውል ነበር፣ ክሊር ፋውል። እዚህ ጋር እንደምትመለከቱት ኩንዴን በእንደዚህ አይነት መልኩ ረግጦት ነበር ያለፈው። ኩንዴ ተኝቶ ነበር ጎሉ ሲቆጠር ድረስ አልተነሳም ነበር። ግልጽ የሆነ ፋውል ነው ጎል ያጸደቀብን። ሌላው ፔናልቲ ከልክሎናል መጨረሻ ላይ። ያው አቻ የሚያደርግ ነው፣ ያው እሱ ብዙም አስፈላጊ ባይሆንም ግን ዳኛው በጣም እኔ ባርሴሎና በዳኛ እንዴት እንደሚበደል እኔ ስፔን ላይ ግራ ነው የሚገባኝ። እውነት ምንም ለማየት ሁላ ፈቃደኛ አይደሉም ዳኞቹና ግራ ነው የሚያጋባው። ይሄም ፋውል እንግዲህ አይን ያለው ሰው እንግዲህ አይቶ መፍረድ ይችላል። ጨዋታው በእርግጥ ቻንሶችን መጠቀም አልቻለም። ፈርስት ሃፍ ዋጋ አስከፍሎናል። 4-5 ጎሎችን ማስቆጠር የምንችልበት ነው ሰዓትን እኛ ላይ ሄዶ ገባ። ያው ጨዋታችን ሪስክ ነው። በጣም ነው የሚያስጠላው። ዛሬ የሃንስ ፍሊክ ስታርቲንግ ላይናፕ ዋጋ አስከፍሎናል ብዬ አስባለሁ። ከዛ በተጨማሪ የተጫዋቾችን ፐርፎርማንስ እንዳለ ሆኖ ምንም ቅያሬው ራሱ ልክ አይደለም። ዳኒ ኦልሞ 70 ምናምን ደቂቃ ድረስ 13 ደቂቃ ሲቀረው ነው ተቀይሮ ምንም ጥቅም አልነበረውም እና ግራ ያጋባ ነበር። የሃንስ ፍሊክ እንደዛ ዳኒ ኦልሞን መጠበቅ እነ ፈርሚን ሎፔዝ በእንደዛ አይነት ድካም ውስጥ አላቅም ወይ ቦታ ቀይሮ ፈርሚንን ማስወጣት እየቻለ ብቻ በጣም ነው የተበሳጨሁት። እስቲ ሐሳብ አስተያየታችሁን ኳሱን ያያችሁ ኮመንት ላይ ይመቻችሁ። ጀማው የላሊጋው ፉክክር ማለት ነው እንደ ተጧጧፈ እንደቀጠለ ነው ጀማው። አሁንማ ብሶበታል ነው ምላችሁ፣ ብሶበታል። ማንዬ ባርሳ በጂሮና ተሸነፈ 2-1 በሆነው ውጤት። ይህ መሆኑንም ተከትሎ እንግዲህ ማድሪድ በ60 ነጥብ በ58 ነጥብ ደግሞ ባርሳ ተከታይነት ላይ እንግዲህ ተቀምጧል ማለት ነው ጀማው። በዛሬ ጨዋታ ላይ እንግዲህ ባርሴሎና ይሄንን ጨዋታ የማሸነፍ ከፍተኛ ግምት ተሰጥቶት ነበር፣ ግን ጂሮናዎች ከተጠበቁት በላይ ነው ፐርፎርም ያደረጉት ጀማው። በጨዋታው ላይ ባርሳ ፔናልቲ አግኝቶ ነበር፣ ግን ያንን ፔናልቲ ላሚን ያማል ስቶታል፣ ሊጠቀምበት አልቻለም ጀማው። ታዲያ ሰከንድ ሃፍ ላይ እንግዲህ በተፈጠረው ድራማ መሰረት 2-1 በሆነ ውጤት ባርሳ ተሸንፏል። እንግዲህ ይህ መሆኑ ከባድ ነው ጀማው፣ ምክንያቱም ማድሪድ በ2 ነጥብ ልዩነት ሊጉን መምራት ጀምሯል ማለት ነው ጀማው። እንደምታውቁት ባርሳ ተከታታይ ጨዋታ ሽንፈት እያጋጠሙ ይገኛል። ያ ብቻ አይደለም፣ የቡድኑ ስፕሪትም ጥሩ አይመስልም። በዛሬ ጨዋታ ላይ እንኳን አንዳንድ ተጫዋቾች ተቀይረው ሲወጡ ያሳዩትን ሪያክሽን እያያችሁ ነው። እንግዲህ በፍጹም ደስተኞች አይደሉም ተቀይረው የወጡት ተጫዋቾች። ከሃንሲ ፍሊክ ጋርም ጥሩ ግንኙነት ያላቸው እስከማይመስል ድረስ ነው እንግዲህ ወደ ተቀያሪ ወንበር ላይ ሲያመሩ የተመለከትኩት። እንግዲህ ባርሳ ቤቱ ትንሽ ችግር ነገር ገባ ሳይል አይቀርም ጀማው። እና ሀሳብ አስተያየት አላችሁ፣ ሀሳባችሁን አካፍሉኝ። ይመቻችሁ። ዋተ ካታላን ደርቢ ይላል። ማን የሚያዝናና ጨዋታ። በመጀመሪያ ለባርሳ ደጋፊዎች በጣም አሳዛኝ ተሸናፊ። ሁለተኛው ጎል ፋውል ለምን እንዳላየው ዳኛው አላቅም፣ ግን አይገባቸው ማለትም አትችሉም። ጆዋን ጋርሲያ ብቻውን ያወጣው ዶራኑማ ኳስ ያቆማል እንዴ? ማን 4-5 ማግባችሁንም ኤቭሪ ቻንስ ክሬት የሚደረገው ባርሴሎና ላይ በክንፍ በኩል የሆነ ኳስ ተነጠቀለታል፣ ኦንሳይድ ነው፣ ወደ መሃል ያስገባለታል። እቺን ራሱ ቢያገቡ ስንት ጎል እንደሚያገቡ ሚያዝናና ድራማቲክ የሆነ ፈርስት ሃፍ ብቻ ራፊኛ አንግል ለሚን የማል ፔናልቲ ላይ አንግል በረኛውን ሽጦት እድል አልነበራችሁም እና ያቺ ሃይላይን ምን ሆናችሁ ነው እንዳለ ቻንሶች እንኳን እንዴት ናቸው? በቃ ሃይላይን ስላላችሁ በክንፍ በኩል ለአንዱ ይሰነጠቅለታል፣ ኦንሳይድ ነው፣ ወደ ቦክስ ያስገባዋል፣ ያኛውን በመሃል እየሮጠለታል፣ አለቀ። ሁሌም ክሰት ቻንስ
ግን የሚያዝናና ጌም እኔ ባርሳ ነው አሸነፈም ተሸነፈም የባርሳ ጨዋታ ማየት ይመቸኛል። ምክንያቱም በቃ ባኬን ፎርዝ ነው ባኬን ፎርዝ ያዝናናል ነው የምልህ። በቃ የሚያዝናና ጨዋታ እኔ አራሁ ማለት ነው የሆነ ሰዓት ላይ አስበላችሁ ብዬ ነበር ማለት የተሰረዘው ኳስ ምናምን ብዛት የኩንዴ ፋውል እኔ ብዙ ሌሎች መግባት የነበረባቸው ጎሎች ነበሩ። የኩንዴ ግን ጎል መሆን አልነበረበትም። ገባችኋል? ምንም ጎል መሆን አልነበረበትም። አሁን ታይትል ሬሱ ፏ ብሏል ማለት ታይትል ሬሱ ፏ ብሎ ይቀጥላል። ማድሪድ የተበላሸው አንድ ችግር ስለነበረበት ነው። ፓስ ማድረግ ማይችል ሰው ስለሌለው የክሩዝን ቦታ መተካት የሚችል ሰው ሁሉም ሰው ስለሚሮጥ ማለት አቀበለኝ ብሎ ይሮጣል ሁሉ። ይሄን ነገር በትሬንት በከፊሉ የተስተካከለ ይመስላል ሰሞኑ እናያለን። ኤምባፔ ራሱን እያሰነጠለ ይሄን ዋንጫ እንዳይነጥቃችሁ ማን ሃንስ ፊሊክስ ስለ ዳኞቹ ምንም ማለት አልፈልግም፣ እኛ ግን መጥፎ ነበርን፣ ዢሮናዎች ማሸነፍ ይገባቸው ነበር ብሎ ተናግሯል። ነገር ግን እኔ ስለዚህ ፋውል ዝም ማለት አልችልም። ይኸውላችሁ ብዙ ጊዜ ከዳኞች ጋር በተያያዘ ስለሚሰጡት ውሳኔ አስተያየቶችን መስጠት ጉንጭ ማልፋት ነው እንጂ የሚሆነው ምንም ለውጥ ስለሌለው ነው ቪዲዮ መስራት ምናምን ማልወደው ማለት ነው። ተናገርኩኝ ምንም አይመጣም አይደለም። እኔ ተናገር ሃንስ ፊሊክ ተናግሮ ምንም አያመጣም። ሶ ኤክስፔክት ብዙ ጊዜ ከኔ ስለ ዳኞች አትጠብቁ ጋይስ፣ ይኸውላችሁ ኤክስፔክት አታርጉና ትናንትና የተሰራው ግን ፋውል ይኸውላችሁ ተመልከቱ። እግሩን ገንጥሎ ምናልባት ካልወሰደው በስተቀር የዕለቱ ዳኛ ፊሽካ የሚነፋ አይመስልም ነበረ። ሁለተኛው ጎል ሲቆጠርብን ይሄንን ፋውል ነው እንግዲህ ሊፈጸምበት የቻለው ጁልስ ኩንዴ ላይ ማለት ነው። ተመልከቱ። ከዚህ የበለጠ ምንም እንግዲህ ማስረጃ ሊመጣ አይችልም። ታዲያ ዳኛው በዝምታ ነበር ያለፉት። ምንም ማድረግ አይቻልም። ምክንያቱም ይሄ ላሊጋ ነው። ለባርሴሎና ላሊጋ በዳኝነት እንግዲህ በጣም በደል ውስጥ እንዳለን በደንብ የሚያሳዩ ሞመንቶችን በተደጋጋሚ እየተመለከተን እንደሆነ ግልጽ ነው ጋይስ። የባለፈው የኮፓ ዴላሬ ጨዋታ ላይ በደንብ ብዙ የዳኝነት ስህተቶችን ተመልክተን ነበር። ምንም ማለትም አልፈለግኩኝም፣ ምክንያቱም ስናገር ራሱ እቃጠላለሁ። ማይለወጥ ነገር ስለሆነ ማለት ነው። ከአመት ዓመት ይሄ ነገር አለ፣ አይቆምም። አይዶን ነው የሆነ ቦታ ወሰድ አደረገው አሰልጥነው ቢመልሷቸው የላሊጋ ዳኞችን አንዳንድ ጊዜ ጥሩ ነው። ኤንዌይስ የሚለወጥ ነገር ስላልሆነ ብዙም ጩኸት ምናምን አያስፈልግም። የራሳችን ውጤት ላይ ፎከስ ማድረግ የተሻለ ይመስለኛል። ማድሪድ እንግዲህ መሪነቱን ነጥቆናል። የሚቀጥሉት ጊዜያቶች ረዥም መሆናቸው አይረሳ። ሲቀጥለኛ ባርሴሎናዎች ነን፣ በየትኛውም ሰዓት እንነሳለን። ቬስካ ባርሳ፣ ቬስካ ካታሎኒያ። ኮፒ ሊንክ ሪፖስት ሲደረግ የፕላስ ምልክቷን እየነካችሁ ፎሎ አድርጉ። ቢስሚላ ምን አይነት ጨዋታ ነው ያየነው? ጂሮና የልጅነቴ እውነት ሁሌ እነግራችኋለሁ እያልኩኝ ረሳዋለሁ። የሚስቴ ባላባት የጂሮና ደጋፊ ነው እና በሳቸው ምክንያት ከ1968 ጀምሮ ጂሮናን ነው የምደግፉ እና ዛሬ የስፔኑን ክለብ ካምባክ አርጎ 1-0 እየተመራ ነበር፣ 2-1 አሸነፈ። የሚገርም አይደለ? ታዲያ አንደኛ ላይ ማን አለ? የዓለማችን ገናናው ኃያሉ ሪያል ማድሪድ አንደኛ ላይ ተቀምጧል። በ2 ነጥብ ርቆ የሚገባው ቦታ ላይ ነው የተቀመጠው። ሃንስ ፊሊክ ሶሪ፣ በጣም የምትችል አሰልጣኝ ነህ፣ በጣም የምትገርም ነህ፣ ግን ተጫዋች ይፈልጋል። እንደውም እስከዚህ መድረስህ በጣም ጎበዝ ነህ። ዋንጫውንም ነገ ልትበላ ትችላለህ። ለአንተ ክሬዲት መስጠት አይቻልም። ምክንያቱም ምንም ኢንቨስት እንኳን አልተደረገልህም። ምንም በሌለበት ቦታ ነው ይሄን እያደረክ ያለው። ግን ዛሬ ላንተ ክሬዲት ሰጥቼ ልለፍ እንጂ በጣም ደስ ብሎኛል። ጂሮናዎች በጣም ደስ ብሎኛል። ይህን ደስታ ስለሰጣችሁ እውነት በጣም ነው ደስ ያለኝ። ሁለተኛ ጎል ሲቆጠር እንደውም ፋውል ይሆናል ብዬ ነበርና ግን አይቶ ምሮናል ፈጣሪ። ጂሮና የልጅነቴ የሚስቴ ባላባት እንኳን ደስ ያለ በዛ አጋጣሚ። ሌላው ደግሞ በሻምፒዮንሺፕ የአገሬ ልጅ ላምፓርድ አሸንፎ ሚድልስብሮን መሪነቱን ተረክቧል። የላምፓርድ ወዳጆች ካላችሁ በድጋሚ እንኳን ደስ ያላችሁ። ዛሬ የኔ ቀን ነው። የኔ ቀን አይባልም ለነገሩ፣ የኔ ምሽት ነው። እውነት በጣም ደስ ብሎኛል። እንኳን ደስ ያላችሁ። የተሰማችሁን ኮመንት ላይ አስቀምጡ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ሀላ ጂሮና አልተኛውም ነው የምላችሁ። አልተኛውም በረበስ ቲክቶክ ፖስት አላደረግልኝ ብሎ ነው እስካሁን ይሆናል አይደል? የፖስትኩትን አጥፍቼው ድጋሚ ፖስት እያደረኩ ነው። ያልተኛችሁ ሰዎች ካላችሁ እስኪ ያልተኛችሁ እንዳልተኛችሁ በኮፒ ሊንክ አሳውቁ። ገብርኤል እኔም ቪዲዮ ፖስት አድርጉ። 7 ሰዓት ከ20 አልፏል። በደንብ ኮፒ ሊንክ አድርጉት። ባርሳ ነጥብ ጣለ፣ ባርሳ ተሰጥቶ አረበለው። ይሄ በጣም ጸዴ ነገር ነው እናንተ ከምታስቡት በላይ ማለት ነው። በቃ ማድሪድ ዘንድሮ በደንብ አንደር ፐርፎርም እያደረገ ነበር። በቃ ባርሳም እንደዛው መሆኑ እኔ ተስፋ ቆርጬ ነበር። እግዚአብሔርን ከቅርብ ጊዜያት በኋላ ምናምን ኢቭን ባርሴሎና ማለት ነጥቦችን ቢጥል ምናምን ነገር
የዋንጫው ነገር ያበቃለት መስሎኝ ነበር። አላበቃለትም ጭራሽ። እንደውም አሁንማ ሲመስለኝ ከባርሳ የተሻለ ማድሪድ ተስፋ አለው። አሁን ከጉዳት እየተመለሱ እነ ትሬንት እነ ካርቫል ሙሉ ተመልሷል። በደንብ ተስፋ ያለው ማድሪድ። እኔ ከዚህ በኋላ ሀሳብ ይነቀኝ እና ይሄንን ዋንጫ አትበሏትም፣ ደቼ ነው የምትበሉት። እንዴት ነው የሚያደርገው? ወይኔ ኧረ በጣም ደስ ያለኝ። እስኪ ሀሳብ አስተያየታችሁ ኮሜንት ላይ በደንብ ኮፒ ሊንክ አድርጉት። ግን ማድረስ ያለባችሁ ቦታ ታውቃላችሁ። በደንብ ኮፒ ሊንክ አድርጉት። ቲክቶክ ይዞብኝ ፖስት አላደረገልኝም ከዚህ በፊት ፖስት ያደረኩት ድጋሜ ነው ፖስት ማድረገው። ይመሻ ረስቼው ማድሪድ አንደኛው ሆኗል። በ2 ነጥብ ርቆ አንደኛ ደረጃ ላይ ተቀምጧል። ባርሳ በዚህ አያያዙ የትም አይደርስም። ቪኒና ኪሊያን ምባፔ ምናምን ፓሪ ወጥቷል አሉ፣ የተዝናኑ ነው አሉ። ይመሻል። ባርሴሎና ትላንትና ተሰጠውና ምን ይሻላል? እስቲ ብሉግራና እስቲ ኩለርስ ምን ትላላችሁ? ኮሜንት ላይ እስቲ ለዚህ ባርሳ መፍትሄው ምንድነው? ዳኛ ምናምን ማለት ይቻላል። ዳኛ በድሎታል ምናምን፣ ግን ምን ባርሳ ሁሌ በዳኛ ይበደላል። ዳኛውንም ጭምር አሸንፎ ነው ብዙ ጊዜ የሚያሸንፈውና የተሻለ ቢጮት ከነዳኛው ማሸነፍ ይቻል ነበርና ይሄ ስለ ዳኛ የሚነሳበት ጨዋታ ነው ብዬ አላስብም። በጣም እንዲያስቀጠቀጡት ጆዋን ጋርሺያ እኮ ብቻውን እኮ ነው የተጫወተው። እግዚአብሔርን ብቻውን በቃ አንተ በስማምና እስቲ አሁን የሆነ ማነው ሃንሲ ፍሊክን ለመውቀስ በነገራችን ላይ ትንሽ ስለ ሃንሲ ፍሊክን ከወቀስ ነው ሃንሲ ፍሊክ ከዚህ የተሻለ ማድረግ ይችላል ብለን እንጂ እንደ አሰልጣኝ አይደለም። እኔ አሁን ሃንሲ ፍሊክ ያዘውን ባርሳ ይዞ የትኛውም አሰልጣኝ ሃንሲ ፍሊክ አምና ያሳየንንም ዘንድሮ ያሳየንንም ማሳየት ይችላል ብዬ አላምንም። ፌራን ቶሬዝን አጥቂ ላይ ይዘ እንደገና ቤንቹ ሌዋንዶስኪ አርጅቷል። የኦፍሳይድ ትራፕ አርክቴክት የነበረውን ማርቲኔዝን አተህ በቃ አሁን እኮ ፔድሪ ከተጎዳ ቡድኑ የለም፣ ራፊና ከተጎዳ ቡድኑ የለም። ቢሆኑ ሰዎች የቆመ ቡድን ሆኗልና ስኳድ ዴፕዝ የለውም። ኢቭን ስታርቲንግ 11ሩ ራሱ ጥራት ያለው ስታርቲንግ 11 አይደለምና የሚፈልገው ነገር ተሰጥቶታል ብዬ አላስብም። ሃንሲ ፍሊክ ግን የተወሰኑ ነገሮችን ማስተካከል ይችላል ብዬ አስባለሁ። ድርቅናዎቹ ላይ አሁን ለምሳሌ ላሚን ያማል ፔናልቲ መምታት የለበትም። እኔ ላሚን ያማልን ካየሁት ቀን ጀምሮ ነው እየተናገርኩ የነበረው። ለባርሳ ብቻ ተብሎ ሳይሆን ለሱም እድገት ተብሎ በዚህ እድሜው ፔናልቲ ምን አባቱ ያደርግለታል? ለቶፕ ስኮረር አይፎካከር፣ ጫናን እሱ ላይ መጨመር ነው። ራፊንሃ አለ አይደል እንዴ? ለምን ይመታል? ልጁ በጣም በቃ መኮርኮ መቆንጠጥ አለበት። ልጁ እነ ሊዮኔል ሜሲ እነ ሮናልዶ የደረሱበት ደረጃ ላይ ባለው ፖቴንሻል መድረስ ይችላል ብዬ ነው በግሌ እምነት አለኝ። ፖቴንሻል አለው፣ ግን እድገቱ በትክክለኛ መንገድ መሆን አለበት። ሌላው ቅያሪዎችና ስታርቲንግ 11 ትላንትና ዲዮንግና ፌርሚን ሎፔዝ እንዴት ይጣመራሉ ሚድፊልድ ላይ እነ ማርክ በርናል እና ካሳዶ እያሉ ኦልሞ 70 ምናምን ደቂቃ ምን ይሰራል? ምንም እየሰራ አልነበረም እና ብዙ ኩንዴም በጣም በቃ ግራ ገብቶታል ምናምን ቅያሪዎች ይዘገያሉ ምናምን። ሌላው ደግሞ ሃይላይን ነው በቃ ኧረ ሃይላይን አስቀጠቀጠን። አትሊስት ጎል አግብተህ 3 ደቂቃ መከላከል እየቻለን አይደለም። ባርሳ ልከላከል ሲል መከላከል እንደሚችል በቀይ ሲወጣበት ማየት ትችላላችሁ። መከላከል ይችላል። አንዳንዴ መፍራት ያለ ነው በቃ ተባነነ እኮ በቃ ታክቲክ ሲባነን ቀየር ፕራግማቲክ መሆን አለብንና ትንሽ እቺ ሃይላይኗን ቢቀንሳት የተሻለ ነው ብዬ አስባለሁ። እስቲ እናንተ ደግሞ ያላችሁን አስተያየት ኮሜንት ላይ ኮፒ ሊንክ፣ ሪፖስት፣ ሼር ይመቻችሁ። ባርሳ ተሸንፏል። እኔ ምንም እየገባኝ ያልሆነው ነገር ቢኖር የቫር ጥቅም ነው። ከዚህ በላይ ምን ሊያደርጉ እንደሚችል አላውቅም። ሁለተኛው ጎል ሲቆጠር ኩንዴን እንደዚህ ረግጦት ነው ሄዱ። አልገባኝም ይሄ ነገር። ያማል ደግሞ አላቅም ለምን ራፊኒያን እንኳን ፔናልቲ ለምን እንደሰጠው አላቅም። ሞክሯል ኦልሞስት በረኛው ምንም ሊያረግበት የሚችልበት አጋጣሚ አልነበረውም። ግን ባርሳ ቢያንስ 2-1 እንዲሸንፍና አቻ ለመሆን እንዲሞክር ያደረጋችሁ ጋርሲያ ነው። ማኑ ደማችም የተባለበት ሪዝን ያ ሃንሲ ፍሊክ የባለፈውን ዓመት ደገሙት፣ ግን ባለፈው ዓመት ላይ ጎል የሚያስቆጥርላችሁ ሰው ነበር፣ አሁን ላይ የለም። ላንዶቭስኪ አይደለም በቃ ቤንች እያደረገው ነው። ጭራሽ ራፊኒያ ከጉዳት እየተነሳ እየመጣ ነው። 60ኛ ደቂቃ ላይ አቻውን እንኳን ይቀይረዋል ሰውየው። እሺ ከጉዳት ስለመጣ ነው። ያማል ነው በቃ በየትኛውም ሰዓት ድሪብል አድርጎ ምናምን ማለፍ ነው ይፈልገው። ዋን ፓስ አያውቅም ልጁ። ስለ ባርሴሎና ከመናገራችን በፊት መጀመሪያ ቲክቶክ ምንድን ነው የሚለው? አይ ችግርን ነገር እኔ አፈሳል የሆነ ነገር እየነገርኩ ነው። እንዲከፋኝ ባታረግ ጥሩ። አንተ አትነግሩትም እንዴ? እረፍ። ለማንኛውም የአራዳ ልጆች ማለት በ6 ጎታች መኪና ነው የተያዘው ቪዲዮ። በደንብ ሼር ኮፒ ሊንክ አድርገን እጃችንን ማሳየት አለ። እኔ እንዳልጨክንበት ንገሩት፣ እጃችንን አሳዩት። ባርሴሎና ግን ምን ነካው? አሁንም ባርሴሎና አልኩኝ። ቴሌግራም ላይ ግባ። የአራዳ ልጅ ምን ጉድ ነው? እሱን ቪዲዮ እኮ ነው ያስቀረው። አንተ ተከታታይ 2 ሳምንት ሰው ጤናውን ስተው ነገሩ እኔም ይበለኝ። የጤነኝነት ምልክት እኮ 2 ሳምንት ተከታታይ ጤኔን ባጣ እንጂ በጤና ነው ትላለህ። የአራዳ ልጅ
አሸሼ ገዳሜ የተባለ እኮ ነው ቴሌግራም ላይ እዚህ ጋር በተጻፈው ቴሌግራም ቻናል ላይ ዘው በላይ አራዳ ልጅ ባዮ ላይ ሊንክ አለ ግባ። ካልሆነ ይሄንን ሄደ ቴሌግራም ላይ ሰርች ማድረግ ነው ካንተ የሚጠበቀው ማለት። ዛሬ ማክሰኞ ነው። ፕሌይኦፍ ጌሞች እጅግ በጣም ቆንጆ ቆንጆ አሉ። እየገባ ተቀላቀል። እድሜ ለጋርሻ ይሁንና ባርሳ ተርፏል። ያራዳ ልጅ ከዚህም ይብሳል። 2-1 መሸነፉ እንዳይገርም። ትናንት የትር ላይ አማላይ ነው ስቷል። ምንም ችግር የለውም ይሳት። ስንት ስቀናል። በዚህ ምንም የሚያጣጣ ውስጥ አንገባም። ለማንኛውም ባርሴሎና መሪነቱን አሳልፎ ለማድሪድ ሰጥቷል ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ እንደነገርኩ ጎብዬ በደም ሼር ኮፕሊንክ እያደረግከው ይመቻችሁ። ባርሳ ተሸንፏል ጋይስ። ኧረ በስመ አብ። እኔ ለሲቲ ልቋጥር፣ ለባርሳ ስንቱን ልቋጥርሽ። ባርሳ ደግሞ ሰሞኑን እያቃጠለ ነው። ኧረ ሃይላይን ቆይ ሃይላይን እኔ እኛ የሰፈር ቲም ተሰባስቦ ቢገባ ባርሳ ላይ ጎል ግዴታ እኮ አለ። በቃ አንዴ ኦንሳይድ ጠብቀህ ታልፍና ዋንቪዋን ከበረኛ ጋር መገናኘት አይቀርም። እንዴት አታገባም? በጨዋታ ውስጥ ላሚን ያማል ፈርስት ሃፍ ፔናልቲ ስቶ እንደሚስተው እርግጠኛ ነበርኩ። የሆነ የአንግሉ የቀረጹበት አንግል ነው ደግሞ መሰለኝ። ጠባብ ነሽ ጎሏ። በቃ አንግል መታበት ሳተው። ሰከንድ ሃፍ ኩባርሲ ባለፈው ከአትሌቲኮ ማድሪድ ሽረውበት ዛሬ የሚገርም ቴስት አግብቶ መርቶ ባርሳ አስቡት በጂሮና ካምባክ ሲሰራበት። ነጥቡ እንደምታዩት ነው። እዚህ ጋር ዛሬ አሸንፎ ባርሳ ከማድሪድ መሪነቱን መቀበል ይችል ነበር። ሳይጠቀምበት ቀርቷል። ባይዞ ቪክቶር ሬስ የተባለ የማንቸስተር ሲቲ ተከላካይ ካስታወሳችሁት በኦንሎን ሄዷል ጂሮና እና የሚገርም ፐርፎርማንስ ነው ያሳየችው። ተመልሶ ራሱ ለእኛ ተስፋ አለው። ኤኒዌይ ባርሳ እንደሚበላው ጥርጥር የለውም። ፕሪሚየር ሊግ ነው እንጂ በጣም አስጊ። እዚህ ባርሳ እንደሚበላው ጥርጥር የለውም። ማድሪድ ገና ስንት ይንተፋተፋል። ባርሴሎና ቤት ምንድነው እየተፈጠረ ያለው? ከባለፈው የኮፓ ዴል ሬይ ግማሽ ፍጻሜ አትሌቲኮ ማድሪድ 4-0 ሽንፈት በኋላ ዛሬም ከሽንፈታቸው ማገገም አልቻሉም። በካታላን ደርቢ ጂሩና ለሪያል ማድሪድ ውለታን ውሎታል። ባርሴሎና እዛው ባለበት ሁለተኛ ደረጃ ላይ ሊቀመጥ የቻለችውን ሪያል ማድሪድ በ60 ነጥብ አንደኛ ደረጃነቱ ላይ ተቀምጧል ማለት ነው፣ ከረጅም ጊዜያቶች በኋላ ማለት ነው። በጨዋታ ላይ ባርሴሎናዎች እየመሩ የነበረውን ጨዋታ ነው አሳልፈው የሰጡት። ከዛ በፊት በፈርስት ሃፍ የተሻለ እንቅስቃሴ ማድረግ ችሎ ነበር እንደተለመደው። ነገር ግን በላሚን ያማል አማካይነት 48ኛው ደቂቃ ላይ የመጀመሪያው አጋማሽ የመጨረሻ አጋጣሚ ፔናልቲ አግኝተው ላሚን ያማል ሳይጠቀምበት ቀርቶ ነበረ። ሰከንድ ሃፍ እንደተጀመረም እንግዲህ ኩባርሲ በግንባሩ ጎል በማስቆጠር 59ኛው ደቂቃ ላይ ባርሳን ቀዳሚ ማድረግ ችሎ ነበረ። ከዛ በኋላ ግን ጂሮኖች ካውንተር አታኮቻቸው ምናምን በጣም አደገኛ ነበሩ። እነ ላሚን ያማል ምናምን ያገኟቸውን የግል ድሎችን የሚጠቀሙበት መንገድ በጣም ደካማ ነበረ። ያንንም ተከትሎ እንግዲህ ጂሮና 62ኛው ደቂቃ ላይ በሌማር አማካኝነት አቻ ማድረግ ቻለ። በድጋሚ ደግሞ ቤልትራን 87ኛው ደቂቃ ላይ ጨዋታው የመጨረሻ ሞመንቶች ላይ እንግዲህ ቆንጆ አጋጣሚ አግኝቶ ጥሩ ጎል አስመልክቶን ጨዋታውን በካታላን ደርቢ ጂሮና 2-1 በማሸነፍ ባርሴሎና ምንም ነጥብ እንዳያገኝ በማድረግ ለሪያል ማድሪድ ውለታ ውሎለታል ማለት ነው። ባርሴሎና የላሊጋ መሪ መሆን የሚችልበትን እድል ሳይጠቀምበት ቀርቷል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አጋሩኝ። የፕላስ ምልክቱ መጫን እንዳትረሱ። እኩለ ሌሊት ትናንት ምሽት ላሊጋው ተገልብጧል። መሪነቱን እቀበል ዘንድ የመረጥከኝ እኔ ማን ነኝ? ሪያል ማድሪድ አይደለሁምን? የሚለው ድምፅ በበርናባው እያስተጋባ ነው። ሪያል ማድሪድ በ60 ነጥብ የሊጉን መሪነት በደማቁ ተቆጣጥሮታል። ባርሴሎና ሲመራ ቢቆይም የኋላ ኋላ ጅሮናዎች አከታትለው ባስቆጠሩት 2 ጎል ተሸንፎ መሪነቱን አስረክቧል። ድንቅየው ላሚን ያማል ፍጹም ቅጣት ምት መሳቱ ደግሞ የባርሳን ደጋፊዎች ይበልጥ አስደንግጧል። አሁን ማድሪድ በ2 ነጥብ ልዩነት መምራት ጀምሯል። ተቀበል ጀሚላ ማወራ ብዙ ለፈለፈ፣ ባርሳ ተጫወተ፣ ማድሪድ አሸነፈ በልኝ። ይህን ቪዲዮ ፎሎ እያደረግ ለባርሳ ደጋፊ ጀለስ ላክለት። ሲጀመር ባርሳ እንደዚህ ላሊጋ፣ ኮፓ ዴል ሬይ ትንሽ ዋንጫዎች አይመቹትም። ትኩረት በየዓመቱ ወደ ነገሳችሁበት ቻምፒዮንስ ሊግ ፊሽካ ባርጫ